በዚህ ሳምንት ለራሳችሁ ልታደርጉት ከሚገባ ትልቁ ነገር ምን እንደሆነ ልንገራችሁ። ቃላችሁን መጠበቅ ነው። keep your promise። ትንሽም ሆነ ትልቅም ሆነ ቃላችሁን ልትጠብቁ ያስፈልጋል። እገኛለሁ ካላችሁ ተገኙ። እጸልያለሁ ካላችሁ ጸልዩ። ነገሌን ወይ ነገሊትን ይቅር እላታለሁ ካላችሁ ሂዱና ይቅር ይበሉ። ይሄንን ቢዝነስ ጀምራለሁ ካላችሁ ጀምሩት። ትምህርቴን መጨረስ አለብኝ ካላችሁ ጨርሱት። ማንኛውም ለራሳችሁ የገባችሁትን ቃል አትጠፉት። ማንን እየጠበቃችሁ ነው? ዱት። ለዛ ነው ብዙ ጊዜ በመንፈሳዊ ሕይወታችን፣ በትዳራችን፣ በትምህርታችን፣ በእቅዳችን ብዙ በረከት የማናገኘው የራሳችንን ቃል ስለምናጠፍ ነው። ፈጣሪያችን ግን ቃሉን የማያጠፍ አድናለሁ ካለ ያድናል፣ እሰጣለሁ ካለ ይሰጣል። እግዚአብሔር ቃሉ የማይታጠፍ ያለው ነገር የሚሆን አምላክ ነው። ስለዚህ እንደተወደዱ ልጆች ክርስቶስን ምሰሉ ተብለናል። እኛም ቃላችን ልናጠፍ አያስፈልግም። ጧት ኪዳን መሄድ አለብኝ ካላችሁ ሂዱ። ጧት ማስቀደስ አለብኝ ካላችሁ አስቀድሱ። ንስሐ መግባት አለብኝ ካላችሁ ንስሐ ግቡ። ስጋውና ደሙ መቀበል አለብኝ ካላችሁ ስጋውና ደሙን ተቀበሉ። ቃላችሁን አትጠፉት። ቻው።